እስቲ የሆነ ሰው ደውሎልኝ ነበረ ስንዴና ሱካር ዋጋ ሊጠይቀኝ እስቲ እንደምላለን። እሺ ሰላም ነው እንዴት ነው? ማስታወቂያችን አይቼ ነበር። አንድ ሱካርና ስንዴ ፈልጌ አለን ከውጭ እንጭናለን። ቆንጆ ዋጋ አለን። ሚኒመም ኦርደራችን ሱካር ላይ 50,000 ሜትሪክ ቶን ነው። ኦልሞስት ግዢው ወደ 3.2 ቢሊዮን ብር ይጠጋል። ፍሬት የለብህም ዜሮ ነው የሚሆነው። ክሊራንስ ደግሞ ጅቡቲ ካለው ክሊሪንግ ኤጀንት ጋር ያው መስማማት መቻል አለብን። ግን ጊቭ ኦር ቴክ ወደ 300 ሚሊዮን ወይ 250 ሚሊዮን ሊያወጣ ይችላል። ያው መርከብ ስለሆነ ፕሮሰስ የሚያደርጉት። ኢንላንድ ፍሬት ደግሞ ወደ 1250 መኪና ያስፈልጋል። እሱ ደግሞ እኛም ጋር ፕሮቫይድ ማድረግ እንችላለን በዚህ ጉዳይ። ጊቭ ኦር ቴክ እሱም ወደ 450 ሚሊዮን ብር ሊያስወጣ ይችላል። ቀረጡ ደግሞ ያው ስራው ላይ ካለ ያው ራስ ተሰራውና ቀረጡ ምን ያህል እንደሚመጣ ታውቃለህ። ከዛ ያለ ቀረጡ ኦልሞስት 4 ቢሊዮን ብር ይፈጃል እቃው። እሱን ራስ ከቻልክ ጥሩ፣ ካልቻልክ ወይ 1.4 ወይ 1.5 6 ጓደኛው ናችሁ ብትጭኑ ኦልሞስት ወደ 600 ሚሊዮን ብር ያው እኩል ይደርስባቸዋል። እንደዚህ ነው ላለው ቁጥሩን ይቻላል። ራሳችሁን ከቻላችሁ ትችላላችሁ። ሰብሰብ ብላችሁ መጫን ከፈለጋችሁ መብታችሁ ነው። ማስታወቂያቸው አሪፍ ነው፣ እንከታተላለን። አሪፍ ነው። አዲሱን ማጥመት ከእናንተ ጋር ታስተውናላችሁ ብለን እናስባለን። እንግዲህ ተመካክረን ያለውን ነገር ይቻላል። ቼክ አድርጉ፣ ዲስከስ አድርጉ። ከሌላም ሰፕላየር ዋጋ ቼክ ማድረግ ቻላችሁ። የኛ ዋጋ እርግጠኛ ነኝ ቢት ያደርገዋል። ቼክ አድርጉና ሲነዳዋላለን። በጣም